በእግዚአብሔር ስም እንዴት አደራችሁ? እግዚአብሔር አምላካችን ይህን ጊዜ ስለባረከልን ክብርና ምስጋና ለእርሱ ይሁን። አንዴ እዚህ ዋሽንግተን ዲሲ የዛሬ 15 ዓመት አካባቢ ይመስለኛል 14 እንደመጣው አካባቢ ነውና ትልቅ ልዩ የሆነ ሰርግ ነበር። በጣም ልዩ ሰርግና ከኢትዮጵያም ከአውሮፓም ከተለያዩ ሀገሮች የተገኙበት ሰርግ ነው እና ያ ሰርግ በጣም ልዩ ሆኖ ሚዜዎችም ሁሉም ባሉበት ሰርጉ እየሆነ ያለው ሙሽራው እንዳለ ከሚስቱ ጋር እንደተቀመጠ በዚያው ላይ ህይወቱ አለፈ እና ከዛ እንግዲህ ያ የደስታ ጊዜ ለምን ሆነ ማለት ነው? ለመከራ ጊዜ ሆነ ማለት ነው። የሚገርመው ግን ልጅቱ ግን ሚስቲቱ ጸንሳ ኖራለች እና ያቺ ልጅ አሁን እንግዲህ ዛሬ 15 ዓመት ወይም 14 ዓመት ልጅ ነች። ስሟ ጠፋኝ እንጂ አስተዋውቀው ነበር። ስሟንም በዚህ ሳንዲያጎ መጣ ይጫታለሁ። ያቺ ልጅ ከፍ ካለች በኋላ ቆይተው ማለት ነው እዚህ ቤተሰቦች አሉ እና ምንድነው አንዳንዴ ለደስታ የምንማደባቸው ጊዜዎች ደስ ብሎን እናሳልፋለን ብለን የምናስባቸው ጊዜያቶች በእኛ ሐሳብ እንዲሁ መልካም ነገር ነው የምንመኘውና በዚህ ወቅት ትንሳኤ ነው እና የትንሳኤ በዓል ደግሞ የክርስቲያኖች ትልቅ ተስፋ ነው። ምክንያቱም ከሞት በኋላ መነሳትን ኃይል እንዳለን ኑሮ እንዳለን እያስታወስን እግዚአብሔርን በመዝሙር የምናመሰግንበት ጊዜ ነው ይሄ ጊዜ የነበረውና በዚህ ጊዜ በጣም ምንም እንኳን እንደው ግማሹ እድሜያችን እያንዳንዳችን መከራ እየሰማን ፈተና እያየን የመጣንበት ጊዜ ነው። አባቶቻችን እንደው ታድለዋል በእውነት በዚህ ዘመን እንደው አንዳንዴ ስናስብ የሞተ ሰው እንደው የታደለ ነው ምን ያህል እድለኛ ነው ብለን የሞተን ሰው የምናመሰግንበት ጊዜ ነው። ምክንያቱም አሁን የኛን ነገር ስታዩት በጣም እየከበደ ነው ያለው። ሰሞኑን ትልቁ ወሬ የነበረው በሳውዝ አፍሪካ የምናየው ሁኔታ ነው። በጣም ከባድ የነበረው ሳውዝ አፍሪካ ምናልባት 25 ዓመት 26 ዓመት ነፃ ከወጡ መሰለኝ እንደዚያ ነው። እንግዲህ ብዙዎች ያለ ታሪክ አላችሁና 25 ዓመት አካባቢ ነውና በእነሱ በነበሩበት ሀገር ነጮች እንደ ከብት ነበረ እንደ እንስሳ የሚገዟቸው እስከዛሬ 25 ዓመት ድረስ ማለት ነው። በጣም ብዙ የተሰቃዩ ህዝቦች ናቸው። በዛን ዘመን ለሳውዝ አፍሪካ ነፃነት መውጣት በተለይ ኢትዮጵያ ትልቅ አስተዋጽኦም አድርጋለች። በጣም ብዙ አስተዋጽኦ ያደረገች ሀገር ናት እና አሁን እንደምታዩት ግን ያው እኛ ያልተሰደንበት ቦታ የለም። በሳውዝ አፍሪካ በአፍሪካ ምድር ውስጥ አፍሪካውያን በእውነት ከነ ህይወታቸው እሳት ውስጥ እየጋዩ ያሉበት በጥቁሮች ወገኖቻቸው ማለት ነው። የኛም ኢትዮጵያውያን ወገኖቻችን ከዚያ ውስጥ አብረው መከራ እየተቀበሉ ያሉበት እጁ እዛ ጋር ተቆርጦ አይዙ ያሳቱ በልቶት እንደዚህ የሆነ አሰቃቂ የሆነ የሰው ልጅ ምንድነው ሰው ምንድነው እንዲህ ምንጨክነው እንዴት ነው ምክንያቱ ምንድነው ብለን ፍጥረታችን ራሱ ወደ ውስጥ ገብተን እስከ ማየትና ማመን እስኪያቅተን ድረስ ምንድነን ሰዎች እንዲህ አይነት ጨካኞች ነን ወይ? ሰዎች ለብዙ ዘመን በባርነቱ ነው በስቃይ ኑረው አሁን ወገኖች እንጀራ ደግሞ ሰርተው የሚበሉ ናቸው። ደግሞ ያሉት ወገኖች በሙሉ ሳውዝ አፍሪካ ያሉት ሰዎች እየሰረቁ የሚኖሩ አይደለም። ሁሉም አበሻውም ያችን ያገኛት ትንንሽ ነገር እንደ ሱቅ በደረቴ ነገር እየሸጠ እየተሰቃየ ያለ ህዝብ ነው እየሰራ ያለ እና ወገኑም ይረዳ ያለ አገሩትንም ቢሆን በታክስም በምንም በተለያየ መልኩ እያሳደገ ያለ ነው። እንግዲህ ስታውት የኛን ወገኖችም እዩዋቸው እና የአይነት መከራ በወገኖቻችን ላይ እየደረሰ ነው ያለው። ምንድነው ምክንያቱ? ምንድነው
እኛስ እንደዚህ እየሆነ ያለ ነው በምንድን ምክንያት ነው ምን ይሆን ብለን አንዳንዴ ምናልባት እነዚያ ሰዎች ዕውቀት አለመኖር ዕውቀት ቀላል ነገር አይደለም መቼም ሰውን እንዲህ በጭካኔ አዋቂዎች ከሆን የተማርን ከሆን ሰው እንድንፈጃና ያደርገንም እና ባይማሩ ይሆን ምን አይነት ነገር ይዘው ቢያድጉ ነው አይኑ እያየ ሰው ልጅ በእሳት ውስጥ የሚያቃጥሉት አይኑ እያየ የሚቆራርጡት የሚገድሉት በአሰቃቂ አገዳደል የሚገድሉት ምን ስለሆነ ነው ብለን በዚያ ሳውዝ አፍሪካ ያሉ ሰዎችን እኒህ ሰዎች እንደ እንስሳ እንደዚህ እንደው እምነትም ምንም ሳይኖራቸው ያስተዳደግ በደል ብለን ልናይ እንችላለን በሌላ በኩል ደግሞ የተማሩ የሚባሉት ደግሞ ሰውን አይኑ ያየ በቢላዋ ሳርዶ እናያለን ደግሞ እና በተማረውም ክፍል የጭካኔ ያለ ባልተማረውም ክፍል ጭካኔ ያለ እና ምክንያቱ ምን ይሆን እንዲህ ከሆነ በርግጥ እንደ ነገሮችን ስናያቸው ብዙ የተማሩ ሰዎች ብዙ ጥፋት ያጠፋሉና ትምህርት ማለት ከውስጣችን ያለውን ነገር የሚያሳድግ ማለት ነው የሚያሳድግ ነው አንድ ሰው በተፈጥሮ ገር ከሆነ ያ ገር የሆነ ሰው ቢማር በቃ ከዚያ ካለው ነገር ላይ ጨምሮ ጥሩ ነገር መልካም የሆነ ነገር ያመጣል አንድ ክፉ ሰው ደግሞ ቢማር ክፋቱ አድጎ ሰው የሚሞትበትን ይሄ መሳሪያውን ምን መስራት ሰው የሚያልቅበትን ያንን ነገር ነው የሚያገኘው ያ ከውስጥ ያለው ነገር አድጎለት አንድ ሰው ፈሪ ከሆነ ደግሞ ቢማር ፍርሃቱን አድጎ እንዲሁ በዚያ ባወቀው ዕውቀት አንድ ነገር ሳያደርግ በፍርሃት እንዲኖር ነው የሚያደርገው እና ሰው ትልቁ ጸጋው የትኛው ነው ከእግዚአብሔር በተፈጥሮ የምናገኘው መልካምነት ደግነት ምክንያቱም ባለማወቅ ካልነ የኛ አያቶቻችን ቅድመ አያቶቻችን አባቶቻችን አይጽፉም ያነቡም ዕውቀት የላቸውም ግን ኑሯቸው እግዚአብሔርን በምን በማለት ነው እግዚአብሔርን በመፍራት ነው ወገን ዘመድ በመርዳት ነው ለሰው በማሰብ ነው በመጨነቅ ነው እና እንዲህ አይነት ነገር ነው የነበረው እና ይሄን ያያሰብን ይያለን ደግሞ እኔ ለቦነት ትናንት ያንን ይሄን የሊቢያውን እዚህን የሳውዝ አፍሪካውን ያያየው እንደው ማታ ራስ መታት ነበር አሞኝ ያደረና ምንድነው ይሄ ነገር ምንድነው ከምንድነው እንዲህ የሚሆነው የሰው ልጅ እንዲህ የሚጨክነው ይያለው አወጣወር ነበር አሁን ጠዋት እዚህ ቤተክርስቲያን ለአገልግሎት ስንገባ ደግሞ ወንድሜ ነህ ሰሞ ወይ ዜና ምን ይለኛልና ምንድነው ደግሞ ምን ዜና ነው እኔ እንግዲህ ዜና ሲባል ያው እንደምታውቁት ወንጌልን አሁን ዜና ነው ማለት ጥሩ ነገር ልንሰማም ልንጓጓ እንችላለን እና እንደዚሁ በሊቢያ ያሉ እንጀራ ፍለጋ የተሰደዱ ወገኖች እንዲሁ እነሱ የሄዱት ሰርተው እንጀራ ለማግኘት ነው ግን ደግሞ እንደምታውቁት እንዲያው ቪዲዮውን ለማሳየት አስበን ነበር ግን ህፃናት አሉ ብዙ ሰው ሊጎዳ ይችላል ምንም የሚያደርገው ነገር የለም ብዬ ቅድም እንዲዘጋጅ ማድረገን ነበርና እኛ ወገኖቻችን እንደዚህ ባለፈው የግብጽ ክርስቲያኖች እንደሞቱት በዚሁ አሁን ባለንበት ሰዓት ላይ ኢትዮጵያውያን ታርደው ሞተዋል ወገኖቻችን እና ይህንን ነገር እንዲሁ መጀመሪያው ሊሆን ይችላል መጨረሻውም ላይሆን ይችላል ከባድ ነው እንደኛ አንድ ማሰብ ያለብን ነገር አለ እኛ አሁን ኢትዮጵያውያን ሆነን አሁን ሀገራችን ላይ አንተ ወረሞ አንተ አማራ አንተ ትግሬ እየተባባል እዚያው ምድራችን ላይ ተጨካክረናል በሰሜኑ ማነው በምዕራቡና በደቡብ ክፍል የተሰደዱ ወገኖቻችንን ታርደው ማልቀዋን ሀገራችን ላይ ሞተዋልና የመጨካከን ዘመን ነው አሁንም ደግሞ በስደትም ደግሞ ስታዩ በየትም ይሁን የመጨካከን ነገር ነው የመጨካከን ነገር አለ መቼም ዛሬ ሶሻል ሚዲያ ማሳየን ነገር የለም አገራችንም ኢትዮጵያ ሚስቱን በእሳት ሲለበልብም እያየን አይኗ እያየ አስሮ እንዲህ የመጨካከን ጊዜያቶች እየመጡ ናቸው ምክንያቱ ምንድነው ብለን ካሰብን ግን ለኔ ነው ይሄ ነገር ለኔ የሚሰማኝ ምክንያቱ አንድ ነገር ነው እግዚአብሔር ሲተወን ነው እግዚአብሔር ሲተወን የሚተወን ምክንያት ደግሞ እኛ ለእግዚአብሔር የማንመች ሆነን ስንገኝ ነው እኛ ለእግዚአብሔር የማንመች ሆነን ስንገኝ ነው ይሄንን እንደው 40ውን ዓመት 45ቱን 50ውንም ሞልተን ብንቆጥረው በመድራችን ላይ
እግዚአብሔርን እያከበርን አይደለም። እግዚአብሔር ሲያከብሩት ያከብራል። እግዚአብሔር ሲያከብሩት ያከብራል። እግዚአብሔር ታማኝ አምላክ ነው። ሲተውት ደግሞ ይተዋል። ሲተወን ግን ውጤቱ አሁን የምናየው አይነት ማለት ነው። አሁን የምንሆነው አይነት ነገር ነው እና እግዚአብሔርን ብዙዎቻችን እንደ አማራጭ ነው ያዝነው። እንደ አባቶቻችን ባፋችን እናወራዋለን እንጂ እያመለክን አይደለንም፣ እያመንነው አይደለንም፣ እያመሰገንነው አይደለንም፣ እየዘመርንለት አይደለንም፣ እየተገዛንለት አይደለንም። እና እግዚአብሔር ደግሞ በአምላክነቱ ቀናይ ነው። እንደዚህ ነው ሲተው እግዚአብሔር ዓለምን ሲተዋት እንደዚህ ነውና ይሄን ወቅት እጅግ በጣም እንዴት በዚህ አሁን በመናገረው አንደበት የሚገለጥ የሚሆን ነገር አይደለም። እያንዳንዳችን ስለራሳችን ንስሐ የምንገባበት አንዱ ለአንዱ ንስሐ የሚገባበት እንደ እዝራ ያ የእስራኤልን ውርደት ባየ ጊዜ በባቢሎንስ መከራው ሲበዛ ያደረገው ነገር ምንድነው? የአባቶቻችን አምላክ የአብርሃም የይስሐቅ የያዕቆብ አምላክ አባቶቻችን እንደበደሉ አምናለሁ እና ስለ አባቶቻችን ኃጢአት እኔ በፊትህ ንስሐ ገብቻለሁ ነበር ያለው። በፊትህ ንስሐ ገብቻለሁ፣ አሁን እየበደል ነው፣ ስለዚህም አሁን ስላለው ሕዝብ እኔ ንስሐ ገብቻለሁ ብሎ ያለቅስ ነበር ይላል። ይጾም ይጸልይ ነበር ይላል፣ ይሰግድ ነበር። እና እኛም በእውነት እንዲሁ ከባድ ነው። እንዲሁ ሰው አስቡ አይኑ እያየ ምርጫ ሲቀርብለት ፊቱ ላይ የሚታረድበት ነገር በሰዎች ተይዞ ወይ እምነትን ካድ ወይም ደግሞ ታረድ ሲባል ይህን ምርጫ አዩት። እንግዲህ አስቡት በህይወታችሁ ውስጥ ከዛ በፊት ብዙ መከራ ሊኖር ይችላልና በጣም ከባድ ነው። በዚህ ሰሞን እድለኞች ሆነን እችን ወራ ጾም አንድ አባት ከመካከላችን ነበሩና የሀገራችን ረሃቡን፣ ስደቱን፣ ጥሙን እያነሳን እናወራ ነበር። አይ አንተ እንዲያው ይህ ሁሉ ከባድ አይደለም፣ አሁን ይህ ሁሉ ቀላሉ ነው፣ እያሳለፍነው ነው እንጂ አሁን ንጉሠ ነገሥቱ ወድቀው ደርግ አካባቢ እንደገባ መንገዱ ሁሉ ደም ነበር፣ ሬሳ አስከሬን ነበር። እናት ልጇን አይታ ያልቀበረችበት ዘመን ነበር። ገደሉን ቆፍሮ ወጣቱ እዚያ እንዲጣል የተደረገበት ክፉ ዘመን ነበር። እንደዚህ ነው። ያም ቢሆን ቀለል ያለው ዘመን ነው። ያሁንም ቢሆን እንደዚህ ነው። አፊታችን ያለው ግን እንዳይመጣ ምን ጸልየው ሃይማኖታቸውን ካዱ ለጣዖት ስገዱ ከሚል እግዚአብሔር ይሰውረን ሲሉኝ እንደ እውነትም ያለውን ዘመን ያሁኑን እንዳናጣ እኔም ራሴ እንደው ተገነዘብሁ ማለት ነው። እና አሁን እንደው ያለው ነገር መፍትሄ ሁላችንም ቢሆን ዝንባሌያችን፣ አመለካከታችን እግዚአብሔርን በማመን ላይ ብንሆን ቢያንስ እንኳን ሁለት ዓለም ባናጣ። አሁን እነዚህ የሞቱ 25 ሰዎች ኢትዮጵያውያን አንገታቸው የታረዱት ዘመድ አላቸው፣ ወገን አላቸው። የኛም በክርስቶስ ወንድሞቻችን ወገኖቻችን ናቸው። ግን እግዚአብሔር በራሱ ጥበብ ስለመሰከሩለት የዘላለም መንግስት እንደሚያወርሳቸው እናምናለን። በስሜ መከራ የሚቀበሉትን እቀበላለሁ የሚል አምላክ የዓለም አምላክ ስለሆነ እነርሱን እግዚአብሔር ይቀበላል። ግን ሁላችንስ እንዲህ አይነት ነገር ቢመጣ ተዘጋጅተናል ወይ? በትክክል እግዚአብሔርን በፍጹም ልባችን በፍጹም ሐሳባችን ተቀብለነዋል ወይ? እርስ በርሳችንስ በይቅርታ ይሄን እንዲህ አይነቱን ሞት እየጠበቅን ወይ የሚለውን እንግዲህ በእውነት ሁላችንም እንድናስብበት ነው። እግዚአብሔር ይህንን ክፉ የሆነ ዘመን ያስወግድልን። የመከራን ቀን ያለው ዕንባቆም የመከራን ቀን ዕንባቆም 3ን ስታነቡት የመከራ ቀን አለ። ግን ይህን የመከራ ቀን ዝም ብዬ አያለሁ፣ እኔ ግን እግዚአብሔርን ምን እላለሁ? ተስፋ አደርጋለሁ ነው። በዚህ ታች ዝቅ ብላችሁ ቁጥር 7 ላይ ስታዩ የኢትዮጵያ ድንኳኖች በመከራና በሐዘን ተጨነቁ ይላል። ያም ትንቢት አለ። ያም ትንቢት እንግዲህ ሊደርስ ሊፈጸም ግድ ሊሆን ይችላል። እና ወገኖች ቅድም እንዳልሁት አሁን በሳውዝ አፍሪካ ያሉ ክርስቲያኖች
እንዴት ነው እያሉ ያሉት? እንዴት ሆኖ ነው? እስኪ እዩዋቸው፣ እንደው በህሊናችሁ አስቧቸው፣ እዩዋቸው። አሁን ሰው በእሳት ሲቃጠል እቤት ውስጥ እንዳለ መውጣት ሳይችል ሲወጣም ገዳይ ሲጠብቀው ቀኑ ሲጨልምበት ያ ወገን ያ ህዝብ እንጀራ ፍለጋ የሄደ ህዝብ የተሻለ ኑሮ ኖራለሁ ያለ ህዝብ ዘመድ ወገን እረዳለሁ ያለ በዚህ አይነት ነገር ሲኖር ምንድነው የሚሰማን? አሁንም ሊቢያ ያሉ ሰዎች ተረፎች ምንድነው የሚሰማቸው? አረብ ሀገር ያሉ ወገኖቻችን ምንድነው የሚሰማቸው? በዓለም ላይ ያሉ ወገኖች እንዴት ነው? እኛስ ደግሞ የተሻለ ዓለም ላይ ያለን ሰዎች ምንድነው የምናስበው? ስለደላን የምንበላው ስላለን ስራ ስላለን ስለተመቸን ምንም እነዚህን ነገሮች የምናይበት አይምሮ አይኖረን ይሆን? እና ይሄ ነገር በጣም ከባድ ነው። ስለዚህ ምንድነው የምናደርገው? እነዚህን ወገኖቻችንንም ሌሎችንም ለማሰብ ምናልባት እንግዲህ አሁን በዚሁ በከተማችን ብዙ አብያተ ክርስቲያናት አሉ። የኦርቶዶክስ የሚሆኑ ክርስቶሳውያን የሆኑ ፕሮቴስታንቶችም ምርጫ የሚሰጥ አይደለም። አንድ ነገር ልንገራችሁ። እስካሁን በደንብ ነው የምንቀልደው። ቃልዱ ምንድነው? አንተ የዚያ እምነት ተከታይ፣ አንተ እዚህ ነህ፣ አንተ ምንድነህ፣ ይሄኛው የዚያኛው ምን ይያልን? አንዱ በማህበር የተደራጁ ግሩፕ አለ ክርስቶስን አምናለሁ ምን፣ አንዱ ደግሞ በፖለቲካ ላይ የተመሰረተ አለ፣ አንዱ በዘር ላይ የተመሰረተ አለ፣ አንዱ በጥቅም ላይ የተመሰረተ አለ። ግን እንደ ሊቢያ እንደ ሌላው ሀገር ላይ ሲመጣ ግን አንተ ምንድነህ ነው የሚለው ጥያቄው። ገብቷቸዋል? አንተ ምንድነህ ነው? ምንድነው የሚለው? ምንድነው የሚለው? ማህበር ነኝ ወይስ ኦርቶዶክስ ነኝ? ምንድነው የሚለው? ክርስቲያን። እንግዲህ ክርስቲያን ላይ ለሚለው ምን ይጠብቀዋል? መከራ ይጠብቀዋል ማለት ነው። እስካሁን ድረስ የነበረን ቀልድ ግን ብዙ ግሩፕ ፈጥረን ብዙ አባላትን ማብዛት ነው እና ከነዚያ የሚገኘውን ጥቅም ማግኘት መቻል ነው። ይሄ ግን አይደለም። ይሄ የሚጠይቀው ምንድነህ ክርስቲያን ነህ በሚለው ነው የሚሆንብንና እነዚህ ክርስቲያኖችን ሁሉ አንድ ቀን ስበርሳችን ተገናኝተን ምናልባት ሁላችንም ደውለንላቸው በአንድ ቦታ ላይ በሚያመች ቦታ ላይ ተገንተን እነዚህን ወገኖቻችንን ሁላችንም በጸሎት እናስባቸዋለን። በተዘጋጀ ፕሮግራም ማለት ነው። ሁሉንም በመናይበት እንደዚሁ ዝም ብለን ጆሮአችንን ሰምቶ በማናልፍበት መልኩ እናደርጋለን። ሌላው በዚሁ በሳንዲያጎ ካውንቲ የአብያተ ክርስቲያናት ህብረት አለ እና ያ ህብረት በጣም ጠንካራ ህብረት ነው እና የኛ የቅዱስ ገብርኤል ቤተክርስቲያን የኢትዮጵያን ቤተክርስቲያን ወክሎ እዚህ ህብረት ውስጥ አለን። ባለፈውም ግብጽ ላይ የሞቱ ክርስቲያኖችን 3 ቦታ ላይ ተገንተን ሥርዓተ ጸሎት አድርሰናል። ምናልባት እነሱም ቢሆን የሚገኙበትን መንገድ አብረን እናመቻቻለን ወይም ባሉበት ያው በጸሎት እነዚህን ወገኖቻችንን እንዲያስቡ ዝግጅት ይኖራል ማለት ነው። ያንን ዝግጅት እናሳውቃቸዋለን። እኛ ግን ዛሬ ሁላችንም እስኪ ብድግ ብለን ባለንበት ቦታ ላይ በጸሎት በሌናም ጸሎት በማድረስ እናስባቸዋለን። ትንሽ እንደው ለ5 ሰከንድ ያህል ሁላችሁም በመከራ ውስጥ ያሉትን ወገኖች አስቡ። እዚያ የምህላ ጸሎት አጭር ጸሎት እናደርሳለን። አድነነ ህዝበከ ወባርከነ ርስተከ ለዳንከ ከበነ ወሎደ ህዝበከ ወዝራነ በኃይለ መላእክተ ወተኮኑኝ ሳንታ አብርሃም ነገረከ እንተ ይላቆለከ እንተ እስራኤል ቅዱስከ ተዘከር እግዚኦትያነ በኮረኑ ሳይለከ ማርያነ ዘበተርዋይ አታከቡከ ወመር ተግባረከ
እግዚኦ ታድራነ ሐሰረከ በእንተ ማርያም ወላዲተ እስራኤል ወንተማ ዮሐንስ ቅዱስ ሁሉሙና ላበይና በዝራነ መስቀልከ ታስተአፍረነ ሲሆን ቅድሜከ ዘተናነጽ ያበነ ሌላነ ለደቂቅ ዋግንና ሁሉ እንዳበዋዘነ ማዘ ምስለነ ማይከሌነ እግዚኦ የተአከመነ ሃሉ ምስለ ረዳየ ኩነነ ግድፈነ የትግድፈነ ወይትመንነነ አምላከ ሰላም ትግድፈነ ይትግድፈነ ወይትመንነነ አምላከ ሰላም ብራዱ ትግድፈነ ይትግድፈነ ወይትመንነነ አምላከ ነጽር ያበነ ሰላም ወልድኪ ያበነ ነጽር ያበነ ሰላም ነጽር ያበነ ሰላም ወልድኪ ማረነ እግዚአብሔር ኪያነ ዘፈጥራት ማርያም አምላክ ዘተናት በመስቀለ ክርስቶስ ኃይለነ ወሰላምነ ናምን ባዶ አምላክ እግዚአብሔር ዘወጡ ኩሉ ኮነ ዘንለሳል ወዘኮነ ወይንተነ ዘበሰማይ ነው ዘወር ዘንት ያነርሳል አምላካችን ሆይ አትጣለን፣ ተመልከተን፣ ቸርነትህና ምሕረትህን ሁሉ ላክልን። እንዲሁ አንተ ቸር አምላክ ስለሆንህ ተመለሱ መለሳለሁ ስላልህ አሁንም ጌታ እግዚአብሔር ሆይ ከመንፈራው መከራ ሁሉ ልጆችህን ሰውረን፣ በስምህም ጠብቀን። እንዲሁ በስምህ አምነው መከራ የተቀበሉ የታረዱ በቸርነትህ ዘላለማዊ መንግስትህን አውርስልን። ቤተሰቦቻቸውን ደግሞ አጽናናልን፣ አረጋጋልን። ለዓለም ሁሉ የመተሳሰብን፣ የመረዳዳትን፣ የመደጋገፍን ጸጋ እንድታደልልን፣ የምሕረት ዝናምህን እንድታዘንምልን ፈቃድ ይሁንልን። አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ። አሸናፊ እግዚአብሔር ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታንና ምሕረትን ለእኛ ኃጢአታችንን ያስተሰርይልን ለዘላለሙ አሜን። እግዚአብሔር ልመናችን ይስማን። አረፍ በሉ።
እንግዲህ መቼም ቅይማት ወይም ኩርፊያ ይባላል በእግዚአብሔር አኩርፈን ስለማይሆንልን አሁን የዕለቱን ትምህርት ሰምተን በኋላ ይህ ወቅት እንደቀደም እንዳልኋችሁ ወምድርን ይተገብር ፋሲካ ምድር ፋሲካ ታደርጋለች ብለን የደስታዋን ብዛት እያሰብን ያለንበት ወቅት ነው። ምክንያቱም በክርስቶስ ደም ምን ብላለች ምድር ታጥባለች እያልን ምንዘምርበት ነው። አሁንም በእውነት ክርስቶስ የተነሳልን በኃይልና በስልጣን ስለሆነና ዲያብሎስን አስሮ አዳምን ነፃ ወጣ ብለን የምንመሰክርበትን ጊዜ ስለሆነ ያንን መዝሙራችን በመጨረሻ ትንሣኤ እናስታውሳለን። ቅድም እንዳልኋችሁ አኩርፈን የምናየው ነገር ስለማይኖረን ማለት ነው። ሌላው በዚህ በጾም ወቅት ቁርሳችሁን ለእግዚአብሔር ቤት ስጡ ያልናችሁ ሰዎች እየሰጣችሁ ናችሁ። አሁንም እህታችን ገቢ አድርጋለች። እግዚአብሔር ስጦታዋን ይቀበልልን ብላችሁ ተቀበሉልን። አይዞን ያልሰጠንም ቢሆን ባይሆንና ጨብጭብ። ሌላም ስለት 40 ብር ገቢ ያደረገ ሰው አለ። እግዚአብሔር ያክብርልን። ግርማ ባለፈው እዚህ በእውነት ደስ የሚል ነው። አባታችንን እንደው በሳይን ነው በምልክት ነው እንደው ለአባታችን ለጥሬ መሸመቻ ስጡ ብለን አልነገርናቸውም። ትንሽ እሳቸውም ቅር እንዳይላቸው በጣም ደንጋጣም ስለነበሩ የሰው ፊትም ፈሪ ስለነበሩ ግን በልብ ለካን በሳይን ተዋውቀናል። ያች ገንዘብ 600 እናንተ የጣላችኋት በጥላ 650 ብር ሆናለች። አስረክበናል። ሌሎቻችሁም በግል መጣችሁ ጠይቃቸዋቸዋል። በጣም አመስግነዋል። በጣም መርቀዋል። ቦታውን እንዲባርክ አንድነቱን እንዲጠብቅ የተባረከ ቦታ ነው ብለው አመስግነዋል። እና በእውነት ያደረጋችሁትን ነገር ሁሉ እግዚአብሔር ዋጋውን ይቀበልልን። አባታችን እንደው አልነገርኳችሁም እንጂ በጣም ትልቅ ሰው ናቸው። እንግዲህ ከጥንት ካሉ ሰዎች የመጨረሻ ሰው ናቸው። በጣም ትልቅ ሰው። እኔም ራሴችን 2 ወር በጣም እንደው እግዚአብሔርን ያመሰገንሁበት ምክንያቱም ሰዎችን ጥለን ስለመጣን ደግሞ አባት ማዳመጡንም ደግሞ ናቅ ያደረግንበት ጊዜም ስለነበር አሁን ስናስታውስ ቆፍረን ማናገኛቸው ሆነል እንጂ አባቶቻችን ብናዳመጣቸው በጣም ጥሩ እንጠቀም ነበር። አሁን ችግራችንም ያ ነው። ትውልዱ አሁን 2 ጊዜ ድልድይ ተሰብሮበታል። የኛ ሕዝብ 2 ጊዜ ነው ድልድይ የተሰበረበት። አንደኛው ድልድይ ከግዕዝ ቋንቋ ወደ አማርኛ ቋንቋ ስንገባ በግዕዝ ቋንቋ የነበረውን እምነቱን ባህሉን ጥንካሬያችንን አጠነው ነው የተሸጋገር ነው። ያ ነው ለእምነታችንም ችግር የሆነብን። እዚያ በኋላ ግን አበስገበሱን ነው ማጠራቀም የጀመርነው ያገኘነው ማለት ነው። ሕፃን ይሄን አፈሩንም ምኑንም ባፉ እንደሚከት እንደዚያ ነው የሆነው። እና የአባቶቻችን ዋናው እምነታቸው ግዕዝ ላይ ነው የቀረው። ሁለተኛው የተሰበረብን ድልድይ ላይ ከንጉሠ ነገሥቱ ዘመን ወደ ደርግ ስንሸጋገር በቃ እግዚአብሔር የለም የሚል መንፈስ ሲመጣ ይሄ አዳሃሪ ምናምን የሚል ሽማግሌ የመስደብ የስድብ አፍ ነው ይዘን የመጣ ነው። እና የስድብ አፍ እስካሁን አልለቀቀንም። አሁን አባት መስደብ፣ ሰው መስደብ፣ ሰው ማዋረድ ምንም ማለት እንኳን በሚመኑ በካህኑ ሁሉ ተርፏል። በዚህ አፍ ላይ በቃ የማዋረድና እንዲህ አይነት ነገር አጣን ስለመጣን ስላልተጠቀምን እንደው ማዳምጣው ሰው ፈልግ ነበር። በጣም ደስ ብሎን ጥሩ ጊዜ ነው እሳቸው ጋር ያሳለፍነው። እድሜያቸው ሰዎች ሲታው ወጣት ነው የሚመስሏቸው እና 83 ዓመታቸው ነው አባታችን 83 ዓመታቸው ነው። እሳቸው ጋር ያሉ ሰዎች የሉም። ሌላው ደግሞ በጣም የሚኖሩት በቤተክርስቲያን ትምህርት ደግሞ በጣም የበሰሉ ናቸው። እጅግ በጣም አውቃለሁ እንዲህ ከሚለው ሰው በላይ የእርሳቸው ግንዛቤ በጣም ትልቅ ነው። በተለይ በዚህ በሃይማኖቱ እንዲያው እነተኬንም ባለፈው ሲያስተምር ሰምተው ከተመለሱ በኋላ እንዲያው ይሄን እንዴት ታየዋለህ ይሄን ሲጠይቁት እና እንዲያው ልክ ታምር ሆኖበት እንዴ ከገዳም ያለ ሰው እንዲያው የሚያውቃል እስኪል ድረስ በጣም የበሰሉ መንፈሳዊ ምልክት የሚሆኑ አባት ናቸው። እና እሳቸውን በማስተናገዳችን እናንተን በማስተናገዳችሁ በዚህ ቦታም በማረፋቸው ትልቅ በረከት ነው። እግዚአብሔር በሰላም ቦታቸው ያግባልን። ወደፊትም እንጠይቃቸዋለን። እና ከዚህ በመቀጠል የዕለቱን ትምህርት ዛሬ ዳግም ትንሣኤ ነው። ቅድም እንዳልኳችሁ ትልቅ ዜና የምንሰማበትም ነው። አሁንም ደግሞ አሁን ቅድም የሰማነው የሥጋ መከራ ነው። በደንብ አዳምጡ። የሚያስጨንቀው ነገር ሁሉ የሥጋ ነው፣ የነፍስ አይደለም። ያስጨነቀን ነገር ተቃጠሉም ካልነ ሥጋቸው ነው የተቃጠለው።
ተራቡ ተሰደዱም ካልን ያ ነገር ነው የሆነው። ስለዚህ እኛ ትልቁ ነገራችን ነፍሳችን የምትሰማው ምንድነው? ዘላለማዊ የተባለችም ነፍሳችን እንጂ ስጋችን አይደለም። ስጋን የሚገድሉትን ምን አትበሏቸው፣ አትፍሯቸው። ማንን ፍሩ? ነፍስንም ስጋንም የሚያጠፋውን ፍሩ። ስለዚህ ኢትፍርህዋ ለሞት ፍርህዋ ለኃጢአት። የምትፈሩ ሞትን ሳይሆን ኃጢአትን ግን ምን በሉ? ፍሩ ነው፣ ፍሩ ነው። ስለዚህ ከኃጢአት ለመውጣት ደግሞ የእግዚአብሔርን ቃል እንማራለን። እግዚአብሔር ኃጢአተኞችን እጅግ በጣም ይወዳል እና ይህ ወቅት የሚያስተምረን ያ ነው። እግዚአብሔር ኃጢአተኞችን ይወዳል፣ ግን ኃጢአትን ግን ይጠላል። ኃጢአተኞችን ይወዳል፣ ኃጢአትን ግን ይጠላል። ኃጢአተኞችን ይወዳል ማለት በንስሐ ኃጢአተኛ ነን ብለው የሚመጡትን ይወዳቸዋል፣ ይቀበላቸዋል። ግን ራሱ ኃጢአትን ግን እግዚአብሔር አይወድም እና ኃጢአትን እንድንጠላለት ይፈልጋል እግዚአብሔር። አሁን ቅድም ያልኳችሁ ኃጢአት ምንድነው? ይሄው ሰውን አይኑ ያየ ማቃጠል ኃጢአት ነው። ሰውን በቢላዋ ማረድ ወገን ያህል ነገር ኃጢአት ነው። ይህንን እግዚአብሔር ይጠላል። ይህን ደግሞ እንዳይኖርብን ቀና ልብ እንዲኖረን የሚያደርገን የእግዚአብሔር ቃል ስለሆነ ወደ እግዚአብሔር ቃል እንሄዳለን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን ሰነበታችሁ? ልዑል አምላካችን እግዚአብሔር ስሙ ለዘላለም ከአጽናፍ እስከ አጽናፍ የተመሰገነ ይሁን። እንኳን አደረሳችሁ ለዳግማ ትንሣኤው። የእግዚአብሔር ቃል የሚናገረንን ልቦናችንን ከፍተን እንድንቀበለው ሁላችንም ሐሳባችንን ወደዚህ እንሰብስብ። የዮሐንስ ወንጌል ምዕራፍ 20 ቁጥር 19 ካለው ክፍል ላይ እግዚአብሔር አምላክ ለዛሬ የሚያስተምረንን ለእግዚአብሔር ፈቃድ እሱ በሰጠን ጊዜ በጋራ እናያለን። ያን ቀን እርሱም ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆቹ ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሙ። ሰላም ለእናንተ ይሁን አላቸው። ይህንንም ብሎ እጆቹን ጎኑንም አሳያቸው። ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን አላቸው። አብ እንደላከኝ እኔ ደግሞ ልካችኋለሁ አላቸው። ይህንንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ይያዝባቸዋል አላቸው። ስለ ቅዱስ ቃሉ እግዚአብሔር አምላክ ስሙ የተመሰገነ ይሁን። በዚህ ክፍል ላይ ጌታ በአንድነት ተሰብስበው በሐዘን ያሉትን ደቀ መዛሙርቱን ሰላምታ ሲያቀርብላቸው እናያለን። እነዚህ የሰላሙን ቃል የሰሙ ሰዎች ከ3 ዓመት በፊት የነበራቸውን ነገር ሁሉ ትተው ከ3 ዓመት በፊት ለዘመናት በነቢያት ሲነገር የነበረው ተስፋቸውን ሲጠባበቁ ከተያዙበት የሥጋ ባርነት የሚያድናቸውን ንጉሥ ሲጠባበቁ የኖሩ ባገኙትም ጊዜ ያላቸውን ነገር ሁሉ ነጋዴው ንግዱን፣ ገንዘብ ያለው ገንዘቡን፣ ሰራተኛው ስራውን፣ አሳ አጥማጆች አሳቸውን ከነመረባቸው ትተው ቤተሰቦቻቸውን ትተው በፍቅር በመካከላቸው የተገኘውን ሕይወታቸውን የጎበኘላቸውን ዓይኑን ከዓይናቸው ጋር አገናኝቶ ውስጣቸውን የመረመረ ችግራቸውን እጦታቸውን አይቶ ተከተሉኝ ያላቸው ተስፋ የሰጣቸው መድኃኒት የሚሆናቸው ክርስቶስን እየተከተሉ ከሱ ጋር አብረው ሲጓዙ
የተራበውን ሲያጠግብ እየተመለከቱ ድውዩን ሲተረትር እያዩ በደስታ ሲሞሉ ሙታንን ሲያስነሳ እያዩ ተስፋቸው የበለጠ እያበበ ሕመማቸውን ሲፈውስ እያዩ መድኃኒት አገኘን ብለው በደስታ እየተመላለሱ በፍቅር ከእርሱ ጋር ሆነው ያለመታከት 3 ዓመት አንክድህም አንተውህም ካንተ ሌላ ማንም የለንም አንተን ምርጫችን አድርገናል ብለው አብረውት ሲጓዙ እሱም ደግሞ ስልጣንን ሲሰጣቸው በእባብና በጊንጡ ላይ ትረማመዳላችሁ አጋንንትን ታስወጣላችሁ ስለኔ እስከ ዓለም ዳርቻ ድረስ ትመሰክራላችሁ እያለ የተስፋን ቃል እየመገባቸው አብሯቸው ሲጓዝ የነበረው መድኃኒታችን ያሉት የወደዱት የመረጡት ጌታቸው በአይሁድ ተይዞ ተገርፎ ተሰቅሎ ሞቶባቸዋል። በዚህ ሮማውያንን ፍራቻ እርሱን እንደዚያ በግፍ የገደሉት ምንም በደል የሌለበትን ምንም ኃጢአት ያልሰራውን ካለበት ቦታ ፈልገው አምጥተው የገደሉትና የሰቀሉት እኛንም ካገኙን አይምሩንም ብለው በፍራቻ ተውጠው አዝነው ተክዘው ባሉበት ስፍራ ዳግመኛ በመቃብርም ያለመኖርን ዜና ሰሙ። ይህን ዜና የሰሙት መጀመሪያ ከሴት ነበረ። ማርያም በመጀመሪያ ጊዜ በዚያ ስፍራ ተገኝታ ጌታን ወስደውታል በመቃብር የለም ብላ የነገረቻቸው እሷ ነበረች። በዚህ ጊዜ የበለጠ ተስፋቸው ጨለመ። ሄደው እንኳን በዚያ ስፍራ እንዳይጸልዩ እንዳይለማመኑ ያ ተስፋ ያደረጉት ንጉስ በመቃብርም የለም ተነስቷል። በዚህ ሰዓት ፍራቻቸው ከቀደመው የበለጠ አስጨናቂ ሆነባቸው። በዚህ ሰዓት የባሰ መጥቷል ብለው በራቸውን ቀርቅረው በራቸውን ሸጉረው በአንድ ላይ ቆዝመው በአንድ ላይ አዝነው ባሉበት ሰዓት ጌታ በዝግ ቤት ውስጥ ገብቶ ሰላም ለእናንተ ይሁን የሚለውን የደስታ ቃል አበሰራቸው። ቸሩ አምላካችን እግዚአብሔር በአሁኑ ሰዓት በተነገሩን ተከታታይ የሆኑ ችግሮችና ሐዘኖች ተስፋ ጨልሞባቸው በሐዘን ተውጠው ገዳዮችን ፈርተው በራቸውን ቀርቅረው በአንድ ላይ በተሰበሰቡት ወገኖቻችን መካከል ተገኝቶ ሰላም ለእናንተ ይሁን የሚለውን ቃል ያሰማቸው። ሰላም ለእናንተ ይሁን የሚለውን ቃል ያሰማቸው። ስጋውያንን ፍራቻ ሳይሆን በመንፈስ ፍርሃትን ታስረው የልቦና በራቸውን ዘግተውና ራሳቸውን ከሌሎች ደብቀው ከእግዚአብሔር ፊት ራሳቸውን ገልለው በጭንቀት በሐሳብ ተወጥረው ሰው አያሳየኝ፣ እግዚአብሔር እኔን ትቶኛል፣ እግዚአብሔር እኔን ማየት አቁሟል ብለው በሐዘን ተውጠው መንፈሳቸው የተሰበረባቸው እነዚያን ሰዎች እግዚአብሔር በመካከላቸው ተገኝቶ ይህንን የትንሣኤ ብስራት ሰላም ለእናንተ ይሁን የሚለውን የደስታ ዜና ያሰማቸው። ለሁላችንም እግዚአብሔር አምላክ በያለንበት ሰላም ለእናንተ ይሁን ይበለን። የትምህርታችን ርዕስ ሰላም ለእናንተ ይሁን፣ ሰላም ለእናንተ ይሁን፣ ሰላም ለእናንተ ይሁን፣ ሰላም ለሁላችን ይሁን። በአሁኑ ሰዓት እጅግ በጣም ከባዱና አስቸጋሪው ነገር ሰላም ያለው ሰው ማግኘት ነው።
በአሁኑ ሰዓት ሰላም ያለው ሰው ማግኘት ነው። እያንዳንዳችን በውስጣችን በሰላም ረሃብ የተራብን፣ በሰላም ጥማት የተጠማን፣ ሰላም የጎደለን ሆነናል። ፋሲካውን ስናከብር፣ ትንሣኤውን ስናስብ እንደ ባህልና እንደ ሥርዓት እንደ ወግ የሆነብን እናከብረዋለን እንጂ ውስጣችን ሲመረመርና ማንነታችን ሲታይ ሰሚውም ተናጋሪውም በውስጡ ሰላም የለውም። ከእግዚአብሔር የሆነው ሰላም የለውም። ሰላም እያልን የምናወራው ይሄ ያለን ትንሹ የነገር ሰላም፣ ይሄ ትንሹ በሁኔታዎች የሚስተካከለው ሰላም፣ እንደዚህ አይነቱን ሰላም የሚጠፋውን ሰላም አሁን አይተን በኋላ የማናየውን አንድ ጊዜ ትኩስ ሆኖ አንድ ጊዜ የሚቀዘቅዘውን ሰላም ሳይሆን ከእግዚአብሔር የሆነውን ፍጹም ሰላም ያለን ሰዎች እጅግ በጣም ጥቂቶች ነን። ይሄ ሰላም ጎሎናል። ይሄም ስለጎደለን አዝነናል። ይሄም ስለጎደለን ተክዘናል። ይሄም ስለጎደለን አቀርቅረናል። እግዚአብሔር አምላክ በእያንዳንዳችን ልቦና ውስጥ ይሄንን ሐዘናችንን ተመልክቶ ባዶነታችንን ተመልክቶ በመካከላችን ተገኝቶ እንደገና ይሄንን የሰላም ዜማ የሰላም ዜና አሰምቶን እንደ ደቀ መዛሙርቱ ደስ አላቸው የሚለውን ቃል በሰዎች ፊት የምናሳይ በአንደበታችን ደስ ብሎናል ብለን የምንናገር ሰዎች አድርገን የሰላሙ ምንጭ እርሱ ራሱ እግዚአብሔር ወልድ ኢየሱስ ክርስቶስ ነው። ይሄ የሰላም ቃል ሞቶ ከተነሳ በኋላ በትንሣኤው ጊዜ የተነገረ ሳይሆን ዓለም የጎደለው ዓለም የማይሞላለት ዓለም ሊያሳካው ዓለም ሊያመጣው የማይችለው በመንግስት በሀብት በንብረት በስብሰባ በሰልፍ ሊገኝ የማይቻለው ሰላም የሚገኘው በአንዱ በእግዚአብሔር ልጅ በኢየሱስ ክርስቶስ እንደሆነ አስቀድሞ በትንቢት በነቢያት የተነገረ ቃል ነው። ማንነቱ ራሱ ሲገለጽ የማንነቱ ትርጉም እሱ ሰላም ነው የሚባለው። ሰዎች እኛ ላይ ተው ይሄ ሰላማዊ ሰው እንዲሉን ይሁንልን። ሰዎች እኛን ሲመለከቱን እኛ ራሳችንን ስንመለከተው ሰላም የበዛልኝ የሰላም ሰው ነኝ የምንል ሰዎች እንድንሆን ይርዳን። በሰዎች መካከል ስንታይ የሰዎችን ሰላም የምናደፈርስ አይ መጣብን አይ መጣችብን የማንባል የማንጠላ የምንወደድ የሰላም ወንዝ የሚፈስብን ያድርገን። ምክንያቱም እርሱ የሰላም ምንጭ የሰላም ወንዝ ነው። እሱ ሲታይ ሰላም ይታያል። እሱ ሲገለጥ ፍቅር ይገለጻል። እሱ ሲገለጽ አንድነት ይገለጻል። እሱ ሲገለጽ መለያየት የለም። እሱ ሲገለጽ ጎሳ የለም። እሱ ባለበት ስፍራ ሁሉ ጊዜም ሰላም ነው። ኢሳይያስ እንዲህ ነው ያለው በምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል ስሙም ይላል ስሙም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል። የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋን በመንግስቱ ላይ አለቅነቱ ይበዛል፣ ለሰላሙም ፍጻሜ የለውም። የእግዚአብሔር ቅንነት ይህን ያደርጋል ይላል። የእግዚአብሔር ቅንነት ይህንን ያደርጋል። ሰላምን የሚያሰጠን ሰላማውያን እንድንሆን የሚያደርገን የኛ ደግነት ሳይሆን የኛ ስራ ሳይሆን የእግዚአብሔር ቅንነት ነው። ሰላም ለእናንተ ይሁን የሚለውን ቃል በሰሙ ጊዜ እነዚያ ደቀ መዛሙርት ቅን ስራ እየሰሩ አልነበረም የነበሩት። እንዲያውም በጥፋት ነበር የተገኙት። እንደዛ 3 ዓመት አብሯቸው የደከመ አብሯቸው የተጓዘ ብዙ ቃል የገባላቸው ብዙ ነገር ያሳያቸው
አትፍሩ ያላቸው ያበረታታቸው በመካከላቸው ሳይኖር ሲቀር ሲያዝ እያንዳንዳቸው የኔ ጉዞ ካንተ ጋር እስከዚህ ድረስ ነው ከዚህ በኋላ ራስህን አድን የሚለውን ዜማ ያዘሙ ራሳቸውን ብቻ ወደ ማዳን የተጓዙ የካዱት ናቸው በሌላ አነጋገር በችግር ጊዜ ከእርሱ ጋር አልነበሩም በደስታ ጊዜ ግን ከእሱ ጋር ናቸው ከእንደዚህ አይነት ሰዎችና ከእንደዚህ አይነት ህይወት እኛንም እንደዛ አይነት ሰዎች ከመሆን እሱ እግዚአብሔር አምላክ ይጠብቀን በክፉም በደጉም ሰዎች ጋራ በህብረት አንድ ላይ ሆነን ደስታንም ሐዘንንም የሚካፈል ቅን መንፈስ ያለን ሰዎች ያድርገን እግዚአብሔር አምላካችን ይህ ሰላም የሚሰጠን በእግዚአብሔር ቅንነት እሱ እግዚአብሔር ስለወደደን ስለመረጠን ነው ይህ ብቻ አይደለም ይሄ ቃል የተገባለት ጌታ በተወለደ ጊዜ የሰማይ መላእክት በዝማሬ የተናገሩት ቃል ሰላም እንዲህ የሚል ነበር ድንገትም ብዙ የሰማይ ሰራዊት ከመላእኩ ጋር ነበሩ እግዚአብሔርንም ያመሰገኑ ክብር ለእግዚአብሔር በአርያም ይሁን ሰላምም በምድር ለሰውም በጎ ፈቃድ ይሁን ሰላም ለምድር ምክንያቱም እሱ ሰላም የሆነው አምላክ ቀድሞ የተነገረለት አምላክ አሁን በምን ላይ ይገኛልና ነው በምድር ላይ አሁን ይሄንን ምድር ረግጦታል የሰላሙ መሪ የሰላሙ ዳኛ የሰላሙ ጌታ አሁን ተወልዷልና ሰላም ለናንተ ይሁን ሰላም ለምድር ይሁን የሚለውን ቃል ሲነግሩን እንሰማለን በዚህ ሲዘመር በዚህ ሲመሰገን እናያለን ሌላው ሐዋርያው ቅዱስ ጳውሎስም በተለያዩ ክፍል በሚናገርበት ጊዜ ስለሱ የሰላም አባት እያለ ሲናገረው እንሰማለን ሌላው ጌታ ከነርሱ ከመለየቱ በፊት ስለ ሰላም ሲነግራቸው እንዲህ ነበር ያላቸው በዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ሰላምን እተውላችኋለሁ ይልና ሰላሜን እሰጣችኋለሁ እኔ የምሰጣችሁ ዓለም እንደሚሰጣችሁ አይደለም የተለየ ነው እናንተ እንደምታዩት እንደ ጊዜያዊ ነገር አይደለም እኔ የምሰጣችሁ ሰላም የተለየ ነው ዘላለማዊ ነው ታይቶ የሚጠፋ አይደለም ጤዛ የሆነ ሰላም አይደለም ፍጹም የሆነ የመንፈስ ሰላም ነው የጎደለን ነገር ቢኖር ያ ፍጹም የሆነ የእግዚአብሔር ሰላም ነው እኔ የምሰጣችሁ ዓለም እንደሚሰጣችሁ አይደለም ምን አይነት ሰላም ነው የሚሰጠን ታዲያ ሁለት ነገሮችን እናያለን ምን አይነት ሰላም ነው የሚሰጠን መጽሐፍ ቅዱስ በተለያዩ ክፍሎች ላይ ከብሉይ ጀምረን እስከ ሐዲስ ኪዳን በመናነብበት ጊዜ ስለ ሰላም በስፋት ሲናገር እናያለን ሰላም በተደጋጋሚ ሲጠቀስ እናያለን ሰላም የምትለው ቃል ራሷ ብቻ ሰላም የምትለው ቃል ራሱ ከሌላ ቃል ጋር ሳትያያዝ በራሷ ከ300 በላይ ጊዜ ተገልጻ እናያታለን ሰላም ምን አይነት ሰላም ነው እንዴት ነው ከዓለም የተለየ ሰላም የሚሆነው ምን አይነት ሰላም ነው መጽሐፍ ቅዱስስ የሚናገረው ሰላም እንዴት አይነቱን ሰላም ነው ያንን ሰላምንስ እንዴት እናገኘዋለን እነዚህን ሁለት ነገሮች መልሰን እንጨርሳለን መጽሐፍ ቅዱስ የሚናገረው ሰላም በጥቅሉ በሶስት ክፍል ላይ ተከፋፍሎ ይገለጻል አንደኛው ሰላም መንፈሳዊ ሰላም ይህ መንፈሳዊ ሰላም እኛ ከእግዚአብሔር ጋር የምንፈጥረው ሰላም ሌላኛው ሰላም ግላዊ ሰላም ነው የራስ የሆነ ሰላም ሌላኛው ከሌሎች ጋር የምንፈጥረው ሰላም እነዚህን ሶስት የሰላም አይነቶች ይጠቅስልናል መጽሐፍ ቅዱስ በሚያስተምረን ጊዜ ከእግዚአብሔር ጋር የሚኖረን ሰላም አስቀድመን እንደነገርናችሁ በእኛ ስራ በእኛ ብርታት
በእኛ ጥረት የሚገኝ ነገር ሳይሆን እርሱ ራሱ እግዚአብሔር ለኛ በጸጋ የሚሰጠን ሰላም ነው። እሱ ራሱ በፈቃዱ የሰጠን ሰላም ነው። ያለ ምንም ዋጋ የተቀበልነው ሰላም ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ላይ ነገር ግን የሆነ ሁሉ በክርስቶስ ካስታረቀን ከእግዚአብሔር ነው የሆነው ይለናል። የሆነው ነገር ሁሉ በክርስቶስ ካስታረቀን በእግዚአብሔር ነው የሆነው። በእኛ የሆነ ከኛ የሆነ ምንም አይነት ነገር የለም። የተገባንም አይደለንም ያ ሰላም ሊሰጠን። ምክንያቱም በደቀ መዛሙርቱም እንደምናየው እነዛ ሰዎች በሰውኛ አይተን ብንመሰክር እነዚህ ሰዎች በዚህ ሰዓት ያንን የሰላም ድምጽ ሊሰሙ የተገባቸው ነበሩ። እኛ ብንሆን ምድራውያን ብንሆን ይሄ በዚህ ትዕይንት ላይ ራሳችንን አስቀምጠን ብናየው ምን አይነት ሪአክሽን ነው የሚኖረን? እነዛ አብረው የደከሙን አብረው የተጓዙን አብረው የነበሩን ሰዎች እኛ አንጥለውን ሄደው እኛ ብዙ መከራና ችግር ደርሶብን በመጀመሪያ በመካከላቸው ስንገኝ ምንድነው ምንለው? ቅሬታችንን ነው የምናሰማው። ምን ነካችሁ? የት ሄዳችሁ? አምኛችሁ መርጫችሁ ጠርቻችሁ ሁሉ ነገር ትታችሁ መጣችሁ። እንዴት ባለቀ ሰዓት እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም አይደለም፣ የኔ ሰላም የተሻለ ነው ብያችሁ ልባችሁ አይታወክ በእግዚአብሔር እመኑ ስፍራን አዘጋጅላችኋለሁ ብያችሁ ነግራችሁ በመከራ ጽኑ ብዬ ነግራችሁ እንዴት በመካከላችሁ አንድነት ይጠፋል? እንዴት በመካከላችሁ እምነት ይጎላል? እንዴት ጥላችሁ ትሄዳላችሁ ነው ምን ይላል? ምክንያቱም ለዛ ስራ የሚገባው ቃል ይሄ ነው። እርሱ ልጁ ክርስቶስ ግን ያደረገው ይሄንን አይደለም። እግዚአብሔር የሰራው ስራ ግን ይሄንን አይደለም። በገባ ጊዜ የሰጣቸው የሰላም ቃልን ብቻ ነው። ያንን ነገር አልጠቀሰም፣ ያለፈውን ነገር አልጠቀሰም። ብዙውን ጊዜ ችግራችን እኛ በአሁን ጊዜ ላይ ሆነን ወደ ኋላ እንጓዛለን። በአሁን ጊዜ ሊከናወኑ በአሁን ጊዜ ሊሰሩ የሚገባዎችን ስራ መስራትና ማከናወን ሲገባን ትላንትና ስለተፈጠረው ነገር ኮምፕሌን እያደረግን ትላንትና በተፈጠረው ነገር እየተጨቃጨቅን ዛሬን ስናባክነውና ዛሬን ስናጠፋው እድሜያችንን እንቆጥራለን። መፍጠር አንችልም። ይሄ ሰላም የሚባለውን ነገር ከባድ ነው የሚሆንብን። ለምን ያንን ነገር ቻሌንጅ አድርገን አሸንፈን ያሸናፊነቱን ስሜት ተቀብለን ከዛ በኋላ ወደ ገደለው እንሄዳለን፣ ወደሚቀጥለው ነገር። በእግዚአብሔር ዘንድ ግን ያ እንደዛ አይደለም። ለኛ ያልተገባውን ነገር ነው እርሱ ክርስቶስ ያደረገልን። በመስቀል የተሰጠን በፋሲካ የተሰጠን መልካሙ ነገር ለኛ ያልተገባ ነገር ነው። ፋሲካ የተለየ ፋሲካ በቃሉ የዕብራይስጥ ቃል ሲሆን የቃሉ ትርጓሜ ማለፍ፣ መሻገር፣ መሄድ ማለት ነው። ማለፍ፣ መሻገር፣ መሄድ። ፋሲካ ያለን ስናከብር ልናልፈው የሚገባ ነገር አለ። እርሱ ያከናወነልን ነገር ሞትን በእኛ ምን እንዲል ያደረገው? እንዲያልፍ ነው ያደረገው። የሞትን ቀንበር ነው የሰባበረው። የጥልን ግድግዳ ነው የሰበረበት። እንድናልፍ ነው ያደረገው። ግድግዳውን ደርምሶ የማይገናኙ የነበሩ ነገሮች እንዲገናኙ ነው ያደረገው። ፋሲካ ይሄ ነው። ፋሲካ በዓል አይደለም። ፋሲካ ቀን አይደለም። ፋሲካ ቁጥር አይደለም። ፋሲካ ዓመታዊ ነገር አይደለም። ፋሲካ ሁሉ ጊዜ የሚኖር ነገር ነው። ፋሲካ ማለፍ ማለት ነው። አልፌልሃለሁ፣ በደልህን አልፌልሃለሁ፣ ክፋትህን አልፌልሃለሁ፣ ተንኮልህን አልፌልሃለሁ፣ የበደልከኝን ነገር ትቼዋለሁ፣ ተሻግሬዋለሁ፣ ዘልዬዋለሁ። ዛሬ ምንድነው? አዲስ ነው። ማንም በክርስቶስ ቢኖር እርሱ ምንድነው የሚለው? አዲስ ሰው ነው። አዲስ ሰው ነው። ስለዚህ ያንን ነገር ትቼዋለሁ፣ ተሻግሬዋለሁ እንጂ በደልን የሚቆጥር ነገር አይደለም። ለዚህም ነው የእግዚአብሔር ቃል በሐዋርያው ቅዱስ ጳውሎስ አድሮ ወደ ሮሜ ሰዎች በጻፈው ቃል ምዕራፍ 5 ቁጥር 6 ላይ ሲናገር እንደዚህ ይላል። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና፣ ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ሰው ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል።
ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወቱ እንድናለን። ይህ ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን። ገና ኃጢአተኞች ሳለን፣ ገና በደለኞች ሳለን፣ ገና ቆሻሾች ሳለን፣ ገና ያልተገባን ሆነን ሳለን፣ ገና ያልተመረጥን ሆነን ሳለን፣ ገና በእርሱ ፊት ልንቀርብ የሚገባን ሰዎች ሳንሆን፣ ነገር ግን እርሱ ከነምናምናችን ወደደን፣ መረጠን፣ አቀረበን። ይህ እግዚአብሔር ለኛ ቃል የገባው ሕፃን ተወልዶላችኋል፣ እርሱም ምንድነው የተባለው? የሰላም አለቃ በደለኞች ለነበርነው ለኛ የሰላም አምላክ እርሱ ተሰጠን። ስለዚህ አስቀድመን ከእርሱ ጋር ምን ያስፈልጋል? ልንያያዝ ያስፈልጋል፣ ልንዋሃድ ያስፈልጋል። ሁለተኛው ከራሳችን ጋር የምንፈጥረው ሰላም ነው። ከራሳችን ጋር የሚፈጥረው ሰላም ነው። በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 13 ላይ እንዲህ ይላል፣ እርስ በርሳችሁ በሰላም ሁኑ። እርስ በርሳችሁ እያንዳንዳችን በምን እንሁን? በሰላም እንሁን። እያንዳንዳችን በሰላም እንሁን። ስለዚህ ደረጃውን እንመልከተው። ደረጃው ላይ አስቀድመን ከማን ጋር ሰላም እንሆናለን? ከእግዚአብሔር ጋር ሰላም ምን ሆኖ ምን ስናደርግ ነው? በተሰጠን ፋሲካ በተሰጠን ክርስቶስ እኛ ሙታን ሳንሆን፣ ነገር ግን ሞቶ ያዳነ ሞትን የገደለልን ስለኛ ደሙን ያፈሰሰልን ያልተገባንን ነገር የሰጠን አምላክ አለ። ስለዚህ በኔ ሕይወት ውስጥ የሞተው ነገር እያንዳንዱ ይነሳል የሚል እምነት ሲኖረን፣ የሞተብኝ ነገር የጠፋብኝ ነገር ሁሉ ለጊዜው ቢሞትም ነገር ግን የማምነው የትንሣኤን አምላክ ነውና እርሱ ያስነሳዋል፣ እርሱ ይጎበኘዋል። ምን ያስፈልጋል? እምነታችን የጸና ሊሆን ያስፈልጋል። እንደነዚህ ሰዎች ትላንትና በአይሲስ የተሰዉት ሰዎች የመሰዋታቸው ትልቁ ነገር ምንድነው? ራሱ ይሄ ጥቁር የሚለብሰው ሲናገር እምነታችሁን ምን በሉ ነው? ካዱ ነው። በቃ 25 ኢትዮጵያውያን በሊቢያ ውስጥ የሚኖሩ ኢትዮጵያውያን እምነታችሁን ካዱ። ነገር ግን አለበለዚያ ምን ትላላችሁ? ትገደላላችሁ። ስለዚህ እምነታችሁን ካዱ የሚል ምርጫ ሰጠናቸው። እምነታቸውን የሚክዱ ሰዎች በእኛ ፕሮቴክት ይደረጋሉ፣ በእኛ ይጠበቃሉ። ነገር ግን እምነታቸውን የማይክዱ ሰዎች ምን ይላሉ? እንገድላቸዋለን። እያንዳንዳቸውን ሰዋቸው። እነዚህ ሰዎች አስቀድመው ሰላማቸውን ከእግዚአብሔር ጋር ያገኙ። እነዚህ ሰዎች ራሳቸውን ልክ እንደ አብርሃም ለመታረድ እንደ ይስሐቅ ያቀረቡ መስዋዕት አድርገው ያቀረቡ ሰዎች ናቸው። ለኛ ከንፈር የሚያስመጥጥ ለኛ የሚያሳዝን ነገር ነው። ለምን ልንኖረው የማንችለው በውስጣችን ፈታኝ የሚሆንብን ነገር እንዴት አይነት ከባድ ነገር ነው የምንለው። ነገር ግን በሱ የሚጸናና በሱ ለሚተማመን ይሄ ብቻ ለኔ ሕይወት ክርስቶስ ሞትም ምንድነው የሚለው? በቃ ሕይወት ክርስቶስ ሞትም ጥቅም ነው፣ ሌላ ነገር የለውም። በማ ሲሆን ነው ግን ሞቱ? በክርስቶስ ስለ ስሙ መስክሮ። ብዙ ፕሮግራም ያላቸው ሰዎች ናቸው፣ ብዙ እቅድ ያላቸው ሰዎች ናቸው፣ ብዙ ዓላማ ያላቸው ሰዎች ናቸው። እንደኛ የተሰደዱ ሰዎች ናቸው። ከዓላማ ጋር ከእቅድ ጋር ከተግባር ጋር ከቤተሰብ ጋር ያሉ ሰዎች ነው የሚሆኑት። ምናልባት እንደኔና እንደናንተ 40ውን ቀን የጾሙና የጸለዩ ይሆናሉ። አናውቅም። ትንሣኤው ሲቀርብ ክርስቶስ ሲነሳ እነሱ ግን ሕይወታቸው አለፈ። ክርስትናን በሕይወታቸው ገለጹ። የዘመናችን ሐዋርያት ናቸው። የዘመናችን ሰማዕታት ናቸው። የነሱ ማለፍ ለኛ ምንድነው? መማሪያ ነው።
እግዚአብሔር እያንዳንዳችንን እንደ ሰበዝ እየመዘዘ በመካከላችን በሚያወጣበት ጊዜ እኛ ልናዝንና ልናለቅስ ሳይሆን ራሳችንን እየመረመርን ይሄ ሰላም በእኔ ውስጥ አለ ወይ የሚል ጥያቄ እንድንጠይቅ ነው፣ እንድንተሳሰር ነው የሚያስፈልገው። መሄዱማ አይቀርም፣ ወደድንም ጠላንም መጠራታችን አይቀርም፣ መጠራታችን አይቀርም። ነገር ግን በመጓዝበት ጊዜ ተዘጋጅቻለሁ ወይ? እምነቴ የጸና ነው ወይ? እድንበት ዘንድ እንድንበት የተሰጠን ሌላ ምንም ያለው የለንም ከሰማይ በታች እርሱ ክርስቶስ ነው የተሰጠን ብለው የመሰከሩ ሰዎች ናቸው። በቃ ስለሌላ ነገር አይሆንም ያሉ ሰዎች ናቸው። የጸናውን ደግሞ እግዚአብሔር ይጎበኛል። ሕይወታቸውን ለገንዘብ ሕይወታቸውን ለሀብት ሳይሆን ያሳልፈው የሰጡት ሕይወታቸውን ለክርስቶስ ነው ያሳልፈው የሰጡት። የትንሣኤው ሕይወት የገባቸው የሚያሳዩት የክርስትና ፍሬ ይሄንን ነው የሚመስለው። እግዚአብሔር አምላክ ነፍሳቸውን በአጸደ ገነት ያኖርልን። እግዚአብሔር አምላክ እነሱን እያሰብን እኛም ደግሞ ሕይወታችንን እየፈተሽንና እየመረመርን አሮጌውን እርሾ አስወግደን አዲሱን ሊጥ እንድንሆንና ፋሲካችን ክርስቶስን እንድንቀበለውና እንድናምነው ወደ እርሱ የበለጠ እንድንቀርብ እግዚአብሔር የመጽናትን መንፈስ ለእያንዳንዳችን ይስጠን፣ ያበርታን። ሶስተኛው ማህበራዊ ሰላም ነው። ማህበራዊ ሰላም ከሌሎች ጋራ የምንፈጥረው ሰላም ነው። ሮሜ 12 ቁጥር 18 ላይ ሮሜ 12 ቁጥር 18 ላይ ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። በእኛ የሚቻል ነገር አይደለም። በስጋዊ ማንነታችን የሚቻል ነገር አይደለም። ነገር ግን በዚህ በተሰጠን የሰላም ሶስት አካሄድ ከተጓዝን አንደኛ ሰላማችንን ከእግዚአብሔር ጋር ካደረግን፣ ራሳችንን ከሱ ጋር ካስታረቅን፣ ንስሐ ከገባን፣ ከተመለስን፣ ከታረቅን፣ ስጋውን ደሙን ከተቀበልን፣ በእምነት ከተመላለስን፣ በተስፋ ከተሞላን እግዚአብሔር አምላክ ሰላሜን ምን እላችኋለሁ ነው ያለው? እሰጣችኋለሁ ነው። እኔም እሰጣችሁ ዓለም እንደሚሰጣችሁ አይደለም። ስለዚህ የሱን ሰላም ምን እንላለን? እንካፈላለን፣ ሼር እናደርጋለን። የሱን ሰላም የምናገኝ ከሆነና እኛ በውስጣችን ሰላም ያለን ሰዎች በዙሪያችን ላሉ ሰዎች የሰላም ምንጮች እንሆናለን። ብዙውን ጊዜ የሰላም እንቅፋት የምንሆነው ጥል የሚሰፋው ልንግባባ የማንችለው የምንዳረቀው እያንዳንዳችን በውስጣችን ምን ስለሌለ ነው? ሰላም ስለሌለ ነው። ሰላም የሌለንን ነገር ደግሞ ልንሰጥ አንችልም። የሌለንን ከየት እናምጣው? ከየትም አይመጣም። አንድ ሰው ሊያካፍል አንድ ሰው ሊሰጥ የሚችለው ያለውን ነገር ነው። ስለዚህ ሰላም ፍጠሪ ተብለን ስንጠየቅ አይሆንም የምንል ከሆነ ያ ሰው በውስጡ ምን የለውም? ሰላም የለውም። እውነትም የሌለውን ሊሰጥ አይችልም። ስለዚህ ያንን ሰው በእግዚአብሔር ቃል ልንገስጸው፣ ልንመልሰው፣ ወደ እግዚአብሔር ልናቀርበው ይገባል። ምክንያቱም የሰላሙ ምንጭ ማን ነውና? እርሱ ነው የሰላም አባት የተባለው። ሌላ ምንም ነገር የለም። በምንም ልናስደስተው፣ በምንም ሰላም ልንሰጠው አንችልም። ከእግዚአብሔር ጋር ሰላም ይኑረን፣ በራሳችን ሰላም ይኑረን። ከዛ በኋላ በዙሪያችን ካሉ ሰዎች ጋር ሰላም እንፈጥራለን። ቢቻላችሁስ በእናንተ በኩል በሰላም ኑሩ። እግዚአብሔርን የሚያውቅ በዘርና በጎሳ ሌሎችን ምን አይልም? አይጨፈጭፍም፣ አይገልም። ኢሰብአዊነት የጎደለው ክፉ ጥላቻ እጅግ በጣም የዘቀጠ አይምሮ የሚያመነጨው እንኳን ተግባር እንደዛ አይነት አይሆንም። ርህራሄ የጎደለው ፍጹም እግዚአብሔርነት በውስጡ የሌለ፣ ፍጹም ርህራሄ በውስጡ የሌለ እንደዛ አይነት ሰው ወንድሙን ጎማ ላይ እያጠለቀ በእሳት ያነደዋል። ቢቻላችሁስ ከሰው ሁሉ ጋር በሰላም ኑሩ ነው የተባለው። ስለዚህ ብዙ ህዝቦች በአንድ ላይ ተሰባስበው የሚኖሩበት ሀገር ስፍራ ነው። ይሄም ሀገር እንደዛ ነው። ኬንያዊ የለ፣ ናይጄሪያዊ የለ፣ ታንዛኒያዊ የለ፣ ኢትዮጵያዊ የለ፣ ኤርትራዊ የለ፣ ደቡብ አፍሪካዊ የለ፣ ናይጄሪያዊ የለ፣ ሁሉም በአንድ ላይ ያሉበት ስፍራ ነው። ነገር ግን የእግዚአብሔር ሰላም በውስጣቸው ስለጎደለ ከሰው ሁሉ ጋር በሰላም ሊኖሩ አልቻሉም። የእግዚአብሔር ሰላም ሲጎለን
ነገም እኛ የምናደርገው ምን እንደሆነ አይታወቅም። እዚህ ምን እንደምንደረግ አንታወቅም። የእግዚአብሔር ሰላም እንዲበዛልን ያንን ሰላሙን እንድንቀበል ልንጸልይና ልንለምነው ያስፈልጋል። የመጨረሻው ይህንን ሰላም እንዴት ነው የምናገኘው? ይህንን ሰላም እንዴት ነው የምናገኘው? የሰላሙ አይነት ተገልጾልናል። እሱ የሚሰጠን ሰላም ተሰጥቶናል፣ ተሰውቶልናል። ክርስቶስ ለኛ ሰላም ሆኖ ተሰጥቶናል። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እንዲህ ይለናል። ይህን ሰላም እንዴት እንደምናገኘው ሲገልጽ እናንተ ደካሞች ሸክማችሁ የከበደ፣ እናንተ ደካሞች የተሰደዳችሁ፣ እናንተ ደካሞች በራችሁን የዘጋችሁ፣ እናንተ ደካሞች የልቦናችሁን በር የዘጋችሁ፣ ተስፋ የጎደላችሁ፣ እናንተ ደካሞች በዙሪያችሁ የከበባችሁ፣ ነገር ሊያጽናናችሁ ሊያስደስታችሁ ሰላም ሊሰጣችሁ ያልቻለ ደካሞች፣ እናንተ የኑሮ ጫና ያጎበጣችሁ ደካሞች፣ እናንተ ስደት ያመደራችሁ ደካሞች፣ ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ፣ ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁ ዕረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነው። ሶስት ነገሮችን እዚህ ላይ ያሳየናል። እናንተ ሸክማችሁ የከበደ፣ እናንተ ደካሞች፣ አንደኛ ወደ እኔ ምን በሉ ኑ፣ እያንዳንዳችን ወደ እርሱ እንቅረብ። የሰላሙ ምንጭ እሱ ነው፣ የሰላሙ ባለቤት እሱ ነውና ሌላ ማንም አይደለም። ጩኸታችን አይደለም፣ ምናችንም አይደለም። የሰላሙ ምንጭ እሱ ነው። ወደ እኔ ኑ ተብለናል። ወደ እርሱ እንምጣ፣ ወደ እርሱ እንምጣ። የመጀመሪያው ስራችን ወደ እግዚአብሔር መምጣት ነው። ከሱ የራቅን ካለን፣ ፊታችንን ከሱ ያዞርን ካለን፣ ከሱ ጋር ያለንን ግንኙነት ጊዜያዊ ያደረግን ካለን፣ ፍጹም የሆነ ነገር ከሱ ጋር አይደለን ሰዎች ካለን ወደ እርሱ እንቅረብ። ከዛስ ቀንበሬን በላያችሁን በሉ ተሸከሙ። ቀንበሬን በላያችሁ ተሸከሙ። ቀንበርን በላይ መሸከም ማለት የቀንበር ትልቁ ስራ፣ በገጠር ያላችሁ ይሄንን ታውቁታላችሁ የነበራችሁ፣ የቀንበር ትልቁ ስራ ምን ማድረግ ነው? ሁለት ነገሮችን በአንድ ላይ በማገናኘት ሸክምን ማቅለል ነው የቀንበር ትልቁ ስራ። ስለዚህ አንዱ በሬ በአንድ በሬ አይታረስም። ቀንበር በሁለት በሬዎች ላይ በጫንቃቸው ላይ የሚጫነው ነገር ነው ቀንበር። እና በአንድ ምን አይልም አይታሰርም፣ አይታረስም። ስለዚህ ሌላኛው ይመጣና በሁለቱ መካከል ያቀንበር ይደረጋል። ወይንም ደግሞ ሁለት የፈረስ ጋሪዎች ካሉ በእነሱ ፈረሶች ላይ በሁለቱም ላይ ያ ነገር ይጫናል። ያ ነገር በሚሆንበት ጊዜ በመሃል ላይ ስለሚሆን የሚጎተተው ነገር ሸክሙን በከብቶቹ ላይ ምን ያደርገዋል? ቀሊል ያደርገዋል። አሁን ትልቁ ችግራችን ከእርሱ ጋራ ይህንን ቀንበር ልንጋራው አልቻልንም። እርሱ ቀንበሬን በላያችሁ ተሸከሙ ብሏል። እኛ ደግሞ አንተን አንፈልግም፣ ይሄ በራሴ ወጣለሁ፣ በቂ የሆነ ሶርስ አለኝ በዙሪያዬ። ስለዚህ እኔ ብዙም እግዚአብሔር የሚያስፈልገኝ አይደለም። ሲሳካልኝ ሲሞላልኝ አስፈላጊ ሆኖ ከተገኘ እመጣለሁ፣ ቃሉን አነባለሁ፣ እገናኛለሁ። ከዛ ውጪ ግን በሌላ በብዙ ነገሮች ስለተጠመድኩኝ ብዙ ነኝ፣ እግዚአብሔር ነገር አያስፈልገኝም ስላልን በየዕለቱ የምንሰማው መከራና ሐዘን ነው። መቼ ነው ሰላም የምናገኝ? ሁሌ ብሌም ማድረግ ነው ሌሎችን፣ ፖለቲከኞችን፣ የሃይማኖት አባቶችን፣ እንደዚሁ የተለያዩ ነገሮችን። ራሱን የሚመለከት ጠፍቷል። ከእግዚአብሔር ርቆ ሸክምን በላይ ብቻ አድርጎ ግን መጓዝ መጉበጥ፣ ከዛ መጨረሻ ላይ ደግሞ መደፋት ነው ትርፉ። እርሱ ያለን ወደ እኔ ኑ ቀንበሬንም በሉ ተሸከሙ፣ ተጋሩ፣ ተሸከሙ፣ ተካፈሉ። ከዛስ በሶስተኛ ከኔ ተማሩ። በቃ ምክንያቱም እርሱ በምድር ላይ ሆኖ እኛ
አሁን ደረሰብን የማንለው ነገር ሁሉ ሳይደርስበት አላለፈም። ሳይደርስበት ድህነትን ብንል አይተነዋል። ሁሉም ማድረግ ሲቻለው በግርግም በከብቶች በረት የተወለደ ነው። ሁሉን በትህትና የተቀበለ ነው። የሚያርፍበት ያልነበረው ነው። እድሜ ልኩን እየተንከራተተ ለሌሎች ሰዎች መዳን መፍትሄ የሚሆነውን ነገር ብቻ ክሬት ሲያደርግ የኖረ ነው። በምድር ላይ በምንኖርበት ጊዜ ለራሳችን እያልን የምናደርገው ነገር ምንጊዜም መጨረሻው ከራሳችን ጋር አብሮ ይቀበራል። ነገር ግን ለሌሎች እያልን የምናካፍለው ነገር ለትውልድ የሚተላለፍ ከኛ አልፎ የሌሎችን ህይወት የሚያድን ነው። ከዛ ውጪ ግን እኔ እያልን የምንኖረው ነገር ከኔነት አያልፍም። ከንቱ ኑሮ ነው። ከንቱ መመላለስ ነው። ከንቱ ድካም ነው። ከሱም የምንማረው ነገር ግን ምንድነው? ሁሉ ሲኖረው ምንም ነገር እንደሌለው ሆኖ በምድር ላይ ተመላለሰ፣ በትህትና ተመላለሰ፣ በፍቅር ተመላለሰ። በሸላቾቹ መካከል እርሱ አንገቱን ደፋ። በገዢዎቹ መካከል ሊገሉት በመጡ መካከል ራሱን ዝቅ አደረገ፣ ራሱን አዋረደ። ፍቅርን ሰጠ፣ ሰላምን ሰጠ፣ በረከትን ሰጠ፣ አመሰገነ፣ ጸለየ፣ ጾመ። ይሄን ሁሉ ነገር ከማን እንማረው? ከሱ እንማረው። ከኔ ተማሩ። እነዚህ ሶስቱን ነገሮች አጠናክረን በምንይዝበት ጊዜ፣ ወደሱ በምንቀርብበት ጊዜ፣ ቀንበሩን በምንሸከምበት ጊዜ፣ ለብቻዬ የሚለውን ፉከራችንን በምናቆምበት ጊዜ፣ ከእርሱ በምንማርበት ጊዜ እርሱ በመጨረሻ ላይ በልቤ ትሁት ነኝ ለነፍሳችሁ እረፍትን ታገኛላችሁ። ወይ በቃ ሌላ ነገር የለውም። በመጨረሻ ላይ ለነፍሳችሁ ምን ታገኛላችሁ? እረፍትን ታገኛላችሁ፣ ሰላምን ታገኛላችሁ። መቅበዝበዝ ያበቃል፣ መረጋጋት ይሆናል፣ ሁልጊዜ ደስታ ይሆናል፣ ሁልጊዜ ፋሲካ ይሆናል፣ ሁልጊዜ በረከት ይሆናል። መጠላላት ይቀራል። እርሱ ያሳየንን ነገር ሁሉ ብናከናውን፣ እሱ ያደረገውን ነገር ሁሉ ለማድረግ ብንጥር፣ ቢያንስ ብንነሳሳ፣ ቢያንስ ፍላጎቱ እንኳን ቢኖረን እግዚአብሔር ወደኛ ይቀርባል። እሱ እስክናከናውን ድረስ አይጠብቀንም። ፍላጎቱ ኖሮን ብቻ ተሰብስበን እንጠብቀው። እሱ በተዘጋው ልባችን ውስጥ ይገባል። ባልከፈትንበት ልባችን ውስጥ ይገባል። በተዘጋው ቤታችን ውስጥ ይገባል። በሁላችንም መንፈስ፣ በሁላችንም ቤት፣ በሁላችንም ጓዳ ገብቶ እግዚአብሔር አምላክ ሰላም ለእናንተ ይሁን የሚለውን ቃል ያሰማን። ሰላም ለእናንተ ይሁን። ወንድማችን ቃለ ሕይወትን ያሰማልን። በእውነት እግዚአብሔር አዘጋጅቶልን ኑራን አስቀድሞ ይህን ትምህርት እንዲሁ አስቀድሞ ያልታሰበው ነው። ግን እግዚአብሔር ደግሞ የተሰበረውን ልባችን የሚጠግን እንዲሁ የውስጣችንን ጭንቀት የሚያረጋጋ የሰላም መልእክት ነበረን ማለት ነው። እግዚአብሔር መንገድ አለው። ለእርሱም ለወንድማችን ቃለ ሕይወትን ያሰማልን። ሌላ አንድ የተላከልኝ መልእክት አለና ባካችሁ ያው ቤተክርስቲያን ብንሰማት ጥሩ ነው። ቤተክርስቲያንን አሁን እኛ ሁሉ ጊዜ እቺ ቤተክርስቲያን የምታውጅላችሁ አንድ ነገር ነው። በደንብ አዳምጠው። መፍትሄውም ከእግዚአብሔር ነው። እኛ ምንለው ሁላችን በቤተክርስቲያን ድምጽ ራሷ ሁሉ ጊዜ ማሰማት የምትፈልገው ምንድነው? ወደ እግዚአብሔር እንቅረብ ነው። እና ምናልባት ደብዳቤው ሳይነገርልን ቀረ የሚል ሰው ካለ በሌላ ጊዜ እኔን ያነጋግረኝ እና አነጋግራለሁኝ። ምክንያቱም እቺን እንኳን ያለችን አንድነት የጠበቅናት በጥንቃቄ ነው እንጂ ዝም ብለን አይደለም። እንደምታውቁት ብዙ ልዩነቶች ስላሉብን እና መታደርጉ አድርጉ። ያው በዚያው ውጭ ላይ ደብዳቤ ይኖርላችኋል። ሌላውን ግን ምናልባት ቅርታ እንዳይሰማን ነው። ሁላችንም ለጸሎት እንነሳ።